ለዚህ ነው ብዙም የማይጸልዩ ሰዎች እኔ አስማተኛ ነኝ ደንበኛ ቃልቻና ጠንቋይ ነው የሚያደርጉኝ ነኝ። ይህ የማይጸልዩ ሰዎች ባህሪ ነው። የውስጥ ክፋታቸውንም ለመግለጽ የሚፈልጉት ሁልጊዜ አጣመው ነው በጠማማ መንገድ ስለሆነ ያንን ክፋት ሲያወጡት ታዲያ ከበጎ ሕሊና አይደለም ከክፋት መንፈስ ጋር ተያይዘው የሚወጡት። ለዚህ ነው ብዙዎቹ መልካም የሆነው ነገር ላይ አይስማማቸው። ለዚህ በደንብ ተጽፏል። ደግሞ ቁጥር 1 እና ቁጥር 2 ላይ በደንብ ተጽፏል። በማለዳ መያዝ ነው የሚለው መያዝ አይደለም። ስታነቡት ያቺ ከላይ እንትን አለች አይደል? መያዝ ነው። ገና በልጅነት ዘመን የተያዝንን ማለት ነው። ገና በሕፃንነት በማለዳ ገና ፀሐይ መውጣት እንደጀመረች ማለት ነው በጥሬው ቃል። ይሄ ቃሉ የሚገኘው የመጽሐፈ መሳፍንት ምዕራፍ 16 ላይ በማለዳ እንገለዋለን ብለው ፍልስጤሞች ሳምሶን ላይ ያደፈጡትን ቃል ነው ወደዚህ ወደ መጽሐፉ የለወጡትና በማለዳ ነው የተያዝነው። በማለዳ ስንያዝ ኮተታችን በጣም ብዙ ነው። በመንፈሳዊ ከፍታ የነበሩ አባቶች አንድ ዘመን ላይ ጸሎታቸውን ትተው ጊዜው የማያልፍ ዘመኑ የማይለወጥ ትውልዱ የማይለወጥ መስሏቸው ዝም ብለው ተኙ። ተኝተው ወለዱንና እኛ መተኛት አቃተን። እነሱ ተኝተው ተረጋግተው በሉና እኛ ተረጋግተን መብላት አቃተን። እነሱ ተኝተው ዝም ብለው መናፍስቱ ሲወራረስ ሲያያዝ ምንም ሳይነቁ ቀርተው እኛ አብሮን ተወለደ። እግዚአብሔር ምሕረቱን ያብዛልን። ስለዚህ በመውጣትና በመግባት መባረክ ሳይሆን ዛሬ ችግራችን በመውጣትና በመግባት መጎሳቆል ሆኖብናል። ስለዚህ እንዲህ አይነቱን ጠላት የምናሸንፈው የእግዚአብሔርን ቃል ስትሰማ ስታደርገውና ስትጠብቀውም ነው። ከዛ በኋላ በመውጣት በመግባት ብሩክ ትሆናለህ። በከተማ ብሩክ፣ በእርሻህም ብሩክ፣ በመንገድህም ብሩክ፣ በገንዘብህም ብሩክ፣ በሁሉም ብሩክ ትሆናለህ ነው የሚለው። ይህን መባረክ እንድናገኝ በክርስቶስ ሥጋና ደም ታትመን የመንግሥቱ ወራሾች እንድንሆን እግዚአብሔር አምላካችን